ከእንቅልፋችሁ እንደነቃችሁ በመጀመሪያ ምን ታደርጋላችሁ? ስልካችሁን ታነሳላችሁ? ፌስቡክ፣ ቲክቶክ ወይም ቴሌግራም ትከፍታላችሁ? ወደ ጸሎት ትሄዳላችሁ ወይስ ቀጥታ ወደ ኩሽና ትሄዳላችሁ? ቡና ታፈላላችሁ? መቼም በ5 ደቂቃ ብቻ ቲክቶክ አያለው ብላችሁ ከጀመራችሁ በኋላ 1 ሰዓት አልፎ ራሳችሁን ታገኛላችሁ? ወይስ ከነገ ጀምሮ እለወጣለሁ ብላችሁ ከመቶ ጊዜ በላይ ወስናችሁ ግን ምንም ያልተቀየራችሁ አላችሁ? ከሆነ ችግሩ እናንተ አይደለም። ችግሩ በልማዳችሁ ነው። ልማድ ቀስ በቀስ ይገነባል፣ ነገር ግን አንድ ቀን ህይወታችሁን ይቆጣጠራል። የሚገርመው ደግሞ በአሁኑ ሰዓት ከምታደርጉት 40% ያህል ተግባር በልማድ እየተመራ ነው። ማለትም ብዙ ጊዜ ራሳችን እየወሰናቸው አይደለም፣ ልማዳችን እየወሰኑልን ነው እንጂ። ታዲያ መጥፎ ልማድ ህይወታችንን ማበላሸት ከቻለ ጥሩ ልማድ ህይወታችንን መቀየር አይችልም? ዛሬ ይሄን እናያለን። አንድ የኦሎምፒክ ሻምፒዮን አይኑ ሳያይ እንዴት እንዳሸነፈ፣ ይህ ሁሉ ከኛ ዕለት ተዕለት ህይወት ጋር ምን ግንኙነት እንዳለው። በ2008 ቤጂንግ ኦሎምፒክ ዓለም በአንድ ሰው ላይ አይኑን አተኩሮ ነበር። ይህ ሰው ማይክል ፌልፕስ ነበረ። አሜሪካዊ ተወዳዳሪ ነው። ከዚህ በፊት ብዙ የወርቅ ሜዳሊያዎችን አሸንፎ ነበር። ነገር ግን በአንድ ውድድር የማንም ያልጠበቀው ነገር ተፈጠረ። ወደ ውሃ ከዘለለ በኋላ የዋና መነጽሩ በውሃ ተሞላ። አንድም ነገር ለማየት አልቻለም። አስቡት እናንተ ብትሆኑ በኦሎምፒክ በሚሊዮኖች ሰዎች ፊት አይናችሁ ባያይ ምን ታደርጉ ነበር? አብዛኞቻችን እንደናገጣለን። እርሱ ግን አልተደናገጠም። እንደተለመደው መዋኘቱን ቀጠለ። ግድግዳው የት እንዳለ በአይኑ ማየት አልቻለም። ነገር ግን በአእምሮ ቆጠረ፣ 1 2 3 እያለ መጨረሻም የእጅ ምት ሲደርስ እጁን ዘርግቶ ግድግዳውን ነካ። ውድድሩን አሸነፈ። እንዴት? አይኑ ስላየ አይደለም፣ በልማዱ ምክንያት። አሰልጣኙ በየቀኑ አንድ ልማድ አስለምዶት ነበረ። እሱ ምንድነው? ከተኛቱ በፊት ውድድሩን በአእምሮ ሙሉ ይመለከት ነበር። ከመነሳቱ በፊትም እንደገና ይመለከተው ነበር። አእምሮ ለእውነተኛው ውድድርና ለልምዱ ልዩነት ማየት እስኪያቅተው ድረስ። ስለዚህ ችግሩ በመጣ ጊዜ አእምሮ አላሰበም፣ ልማዱን ሰራ። ይህ ነው የልማድ ኃይል። ማይክል ፌልፕስ ያሸነፈው በተሰጠው ስጦታ ብቻ አልነበረም፣ በቀኑ በተደጋጋሚ በፈጠረው ልማድ ነው። ግን ይህ ነገር ለአትሌቶች ብቻ ነው አይደለም። በዓለም ላይ ካሉ ታላላቅ ኩባንያዎች ልማድን ይጠቀማሉ። በአሜሪካ የሚገኘው ስታርባክስ ወይም የቡና ካምፓኒ አንድ ቀን ስታርባክስ ውስጥ እንደገባችሁ አንድ በጣም የተናደደ ደንበኛ ወደ ሰራተኛ ይመጣል። ትዕዛዝ ተሳስቷል ብሎ በቁጣ ይናገራል። እናንተ ብትሆኑ ምን ታደርጉ ነበር? ምናልባት ትናደዱ ነበር ወይም እንደዚያው በቁጣ ተመልሱ ነበር። ነገር ግን ሰራተኞች እንዲህ አያደርጉም። ለምን? ምክንያቱም ከስራቸው ከመጀመራቸው በፊት ለዚህ ሁኔታ ተለማምደዋል። በስልጠናቸው ውስጥ እንዲህ ይማራሉ። ደንበኛ ቢቆጣ መጀመሪያ በጥሞና ማዳመጥ፣ ከዚያ በእርጋታ ይቅርታ ጠይቅ፣ ከዚያ መፍትሄ አቅርብ የሚል ይሄ ተደጋጋሚ የተለማመዱት ነው። ስለዚህ እውነተኛ ችግር ሲመጣ መናደድን አይመርጡም፣ ልማዳቸውን ይከተላሉ። እኛም እንዲሆነን በቤት በስራ በትምህርት ወይም በትዳር ጭንቀት ቢመጣ የምናደርገው አዲስ ነገር አይደለም፣ የለመድነውን ነው የምናደርገው። እስቲ አሁን ልማድ በትክክል እንዴት ይፈጠራል? ቻርልስ ዱዊንግ ዘ ፓወር ኦፍ ሃቢት በተባለ መጽሐፍ አንድ ቀላል ሀሳብ ያቀርባል። ሁሉም ልማድ በ3 ደረጃ ይሰራል። አንደኛ ምልክት ወይም ክሉ፣ ልማዱን የሚጀምረው ነገር። ለምሳሌ ስልካችን ድምጽ ይሰማል ወይም ጭንቀት ይሰማችኋል ወይም የቡና ሽታ ይመጣል። ይህ ምልክቱ ነው። ተግባሩ ወይም ሁለተኛ ሩቲኑ፣ ከዚያ ያንን ተግባር ትፈጽማላችሁ። ስልኩን ትከፍታላችሁ፣ ጣፋጭ ትመገባላችሁ፣ ቡና ታፈላላችሁ። ሶስተኛ ሽልማት ወይም ሪዋርድ፣ አእምሯችን ትንሽ ደስታ ይሰማዋል። ያ ትንሽ ደስታ ይህንን ደግመህ አድርግ ብሎ መልእክት ይልካል። እስቲ አሁን ከውጭ አገር ታሪኮች ወጥተን ወደ ራሳችን እንመለስ። እኛ ኢትዮጵያውያን በየቀኑ ብዙ ልማዶች እንደጋግማለን። አንዳንዶቹ ጥሩ ናቸው፣ አንዳንዶቹ ግን ሳናውቃቸው ጊዜያችንን፣ ገንዘባችንን እና እድገታችንን ይበላሉ። ለምሳሌ ጠዋት እንደነቃን ስልካችንን ከፍታለን፣ 5 ደቂቃ ብቻ እንላለን። ከዚያ ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዩቲዩብ ሾርትስ አንዱ ከሌላው ይቀጥላል። ስንነቃ ማድረግ የነበረብን ነገር እንረሳለን። ወይም ፈተና እስኪቀርብ ድረስ አናነብም፣ ገና ጊዜ ያለን እንላለን። ፈተናው ሲደርስ በአንድ ሌሊት ሙሉ እንተጋለን። ወይም ደሞዝ እንደገባ ያልታቀዱ ግዢዎችን እንፈጽማለን። ከወሩ መጨረሻ በፊት ግን ገንዘቡ የት ገባ ብለን እንገረማለን። አንዳንዶች ደግሞ ስንጨነቅ ወይም ስንሰላች ስልካችን እንይዛለን። አእምሯችን ረፍት እንደሚያገኝ ይሰማዋል። ነገር ግን ከጥቂት ደቂቃዎች በኋላ በጣም ድካም ይሰማዋል። ሌሎች ደግሞ በብዙዎቻችን ዘንድ የሚታዩ ልማድ ከሰኞ ጀምራለሁ፣ ከወር መጀመሪያ ጀምራለሁ፣ በአዲስ ዓመት እንጀምራለሁ እያልን ለውጡን ወደፊት እናስተላልፋለን። እውነታው ግን ይህ ነው። ስኬታማ ሰዎች ትልቅ ውሳኔ በመጠበቅ አይለወጡም። በየቀኑ በሚደጋገም ትናንሽ ልማዶች ይለወጣሉ እንጂ። አስታውሱ፣ ዛሬ የምትደጋገሙት ትንሽ ተግባር ከ1 ዓመት በኋላ የምትሆኑትን ሰው እየገነባ ነው። ስለዚህ
ስለዚህ ልማድህን ከዛሬ ጀምሮ እንዴት ትቀይራለህ? እስቲ አሁን ትልቁን ጥያቄ እንመለስ። ጥሩ ልማድ እንዴት እንፈጥራለን? መጥፎ ልማድስ እንዴት እንቀይራለን? ብዙ ሰዎች እንዲህ ይላሉ፣ ከነገ ጀምሮ ህይወቴ ሙሉ ይቀየራል። ጠዋት እነሳለሁ፣ 1 ሰዓት እሮጣለሁ፣ 2 ሰዓት አነባለሁ፣ ጤናማ ምግብ ብቻ አላለሁ፣ ስልኬን አልነካም፣ ወዘተ እያሉ የተለያዩ ሀሳቦችን እቅዶችን ያቅዳሉ። ከ3 ወይም ከ4 ቀን በኋላ ሁሉም ወደ ቀደመው ይመለሳል። ለምን? ምክንያቱም ልማድ በትልቅ ውሳኔ አይቀየርም፣ በትንሽ እርምጃ ነው የሚቀየረው። አንደኛ ምልክቱን ወይም ክሉን ቀይሩ። አንደኛ በጠዋት እንደነቃችሁ ስልካችሁን የምትይዙ ከሆኑ ስልካችሁን ካልጋችሁ ራቅ አድርጉ። በመጽሐፍ ወይም በማስታወሻ ደብተር ካልጋችሁ አጠገብ አስቀምጡ፣ ወይም የጸሎት መጽሐፍ፣ ሌላ ጠቃሚ የሆኑ ነገሮችን አስቀምጡ። 2 ገጽ አንብቡ ወይም የዛሬ እቅድን ጻፉ። ትንሽ ለውጥ ትልቅ ልምድ ትፈጥራለች። ሁለተኛ ልማዱን አታጥፉት፣ ቀይሩት። ቻርልስ ዱዊንግ እንደሚለው መጥፎ ልማድን ባዶ ቦታ ትተውት፣ በተሻለ ልማድ ተኩት እንጂ። ለምሳሌ ስትጨነቁ ስልክ ከመያዝ ይልቅ 10 ደቂቃ ያክል መራመድ ወይም ከጓደኞቻችሁ ጋር መደዋወል፣ ጥቂት ውሃ መጠጣት፣ ሃይማኖታዊ ቦታዎች ማዘውተር፣ ጸሎት ማድረግ እና የተለያዩ ነገሮችን ማድረግ፣ ነገር ግን በተሻለ መንገድ። 3ኛ የ2 ደቂቃ ህግ። ይህ በጣም ቀላል ነው። ማንበብ መጀመር ከፈለጋችሁ ዛሬ 2 ደቂቃ ብቻ አነባለሁ በሉ። ስፖርት መጀመር ከፈለጋችሁ 2 ደቂቃ ብቻ መራመዳለሁ በሉ። ብዙ ጊዜ መጀመር ነው ከባዱ። ከጀመራችሁ በኋላ መቀጠል ቀላል ይሆናል። ብዙ ሰዎች ማንበብ እፈልጋለሁ ይላሉ፣ ነገር ግን እንዲህ ብትሉ ይሻላል። እኔ የማነብ ሰው ነኝ፣ መሮጥ እፈልጋለሁ ከማለት እኔ ለጤንነቴ የምጠነቀቅ ሰው ነኝ። ልማዳችሁ የምታደርጉትን ብቻ አይቀይሩም፣ ማን እንደሆናችሁ ይቀይራሉ። ማይክል ፌልፕስ 1 ቀን ሻምፒዮን ሆኖ አልነቃም፣ በየቀኑ በሚደጋገም ልማድ ተገነባ። እናንተም በ1 ቀን ህይወታችሁን አትቀይሩም፣ ግን በአንድ ልማድ ህይወታችሁን መቀየር ትችላላችሁ። 1 ገጽ ማንበብ 1 ቀን ትልቅ እውቀት ይኖረናል። 10 ደቂቃ መራመድ 1 ቀን ጤናማ ህይወት ይሆናል። በየወሩ ትንሽ ገንዘብ መቆጠብ 1 ቀን ትልቅ ነፃነት ወይም ትልቅ ባለሀብት ያደርገናል። ትናንሽ ልማዶች ትልቅ ህይወት ይፈጥራሉ። ስለዚህ ዛሬ አንድ ትንሽ ልማድ ምረጡ። ትናንሽ ልማዶች ትልቅ ህይወት ይፈጥራሉ። ስለዚህ ዛሬ አንድ ትንሽ ልማድ ምረጡ። ነገን አትጠብቁ፣ ሰኞን አትጠብቁ፣ አዲስ ዓመት አትጠብቁ። የህይወት ለውጥ የሚጀምሩ ዛሬ ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። እንዲሁም ሰብስክራይብ ከጎን ያለችውን የደወል ምልክት መጫናችሁ እንዳትረሱ። እንዲሁም ለወዳጅ ቤተሰቦቻችሁ ሸር በማድረግ እንዲሁም ሀሳብ አስተያየቶቻችሁን ከዛሬ ጀምሮ የምትጀምሩትን አንድ ጥሩ ልማድ ምንድነው? እስኪ ኮሜንት ሴክሽን ላይ ጻፉልን። ይሄ የጻፋችሁት ለቀጣይ ለሚያዩ ሰው እንደ ልምድ ሊሆን ስለሚችል ከኮሜንት ሴክሽን ላይ ሀሳባችሁን ሼር አድርጉን። እስካሁን ስለነበረ ቆይታ አመሰግናለሁ።